ከተመሰረተ አሁን ኦልሞስት 9 ወር ሆኖታል። ሀሳባችን የኤሌክትሪክ ዊሎችን በመጠቀም ኢትዮጵያ ውስጥ ያሉትን የፖተሪ ስራዎች ለየት ባለ መልኩ የማሳየት ሀሳብ ነው ያለን ማለት ነው። እናቶቻችን የሚሰሩት ሃንድ ዊል ነው ዊሉ እና እያንዳንዱ ነገር በእጅ ነው የሚሰራው፣ ጠቅላላ በእጅ ነው የሚሰራው እና እኛ ግን በማሽን የምንሰራው ያንኑ እቃ ራሱ በዘመናዊ አድርገን መስራት እንችላለን እና ያንኛውንም ደግሞ ለማሻሻል እና ብዙ ከቻይና የሚመጡ እቃዎች አሉ እዚህ የምንጠቀማቸው እነሱን በሀገር ውስጥ ለመተካት ነው እንትናችን እና ሸክላ ኢትዮጵያ ዋናው ራዕዩ እሱ ነው እና ደግሞ የኢትዮጵያን ሸክላ ማሳደግ ነው። ምክንያቱም ሸክላ እያደገ አይደለም ኢትዮጵያ ውስጥ ብዙም ሰው አያውቀውም እንትን የለውም እና እነሱን እዚህ የሚመጡትን ሀገር ውስጥ የሚመጡትን ነገሮች የመተካትና የራሳችን ደግሞ ባህላዊ የሆነውን ሸክላ ማሳደግ ነው የምንፈልገው።